እንኳን ብርሃነ መለኮቱ ለገለጸበት ለደብረ ታቦር በዓለ ክብር በሰላም በጤና አደረሰን አደረሳችሁ። አማን በአማን አማን በአማን ተሰብሃ አማን በአማን አማን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ሐዋርያት ሦስቱን መርጦ ይዟቸው ከፍ ያለበት ቦታ የታቦር ተራራ ይሄ ነው። 9ኙን ከተራራው ስር አስቀምጦ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ በዚህ ተራራ ምስጢር ሊገልጽላቸው እነሆ የወሰደባቸው ቦታ በዚህ ቦታ ነው። እኛም በዚህ ቦታ ስለቆምን እግዚአብሔርን እናመሰግነዋለን። አሁን እንደምታዩት ወደ ውስጥ ቤተ መቅደስ ሆኖ በሚያገለግልበት በዚህ ቦታ ላይ ተገኝተናል። እዚህ ቦታ ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዙሪያው ያሉትን ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ከብሔረ ሕያዋን ኤልያስን ከብሔረ ሙታን ደግሞ ሙሴን በመጥራት አምስቱን አንድ ላይ ያደረጋቸው እዚህ ጋር ነው። በዚህን ጊዜ አብ በደመና ሆኖ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ ብርሃነ መለኮቱን የገለጠበት እዚች ቦታ ላይ ነው የቆመባት ቦታ ነች። እቺ ሰዎች እጃቸውን ዘርግተው የሚሳለሟት እዚች ቦታ ነው። እኛም ጌታችን ከቆመበት እግሮቻችን የቆሙት ድምፅ ሰማና በታቦር ተራራ የቡሄው ብርሃን በእኛ ላይ ይደር፣ የቡሄው ብርሃን በእኛ ላይ ይደር። ቡሄ በሎ በሎ ታብጆ ላችሆ እልል በሎ ቡሄ በሎ በሎ ሰማና በብሩ ደመና ሰማና የቡሄው ብርሃን በእኛ ላይ ይደር፣ ያዕቆብ ዮሐንስ ጴጥሮስ ኤልያስ ሆነው አየን ጋራ ከኢየሱስ እዚህ ነውና የቆሙትና ድምፅህን በሰሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱንም ሐዋርያት እስከ እግረ ደብር እስከ ደብረ ታቦር ተራራው ስር ድረስ ይዟቸው ከመጣ በኋላ 9ኙን እግረ ደብር ወይም ደግሞ ከተራራው ስር አስቀምጧቸው 3ቱን ብቻ ነው ወደ ተራራው ጫፍ ይዟቸው የወጣው። እኛም ዛሬ ወደ ደብረ ታቦር ስንሄድ በሄድንበት በትልቁ አውቶቡስ እዚህ እግረ ደብር ድረስ ሄደን ከዛ በኋላ በትንንሾች መኪና እየገባን ልክ እንደ 3ቱ ሐዋርያት ወደ ላይ ወደ ተራራው ጫፍ እንወጣለን። እዛም ከደረስን በኋላ ጌታ ከቆመበት በደመና ሆኖ አብ ከተናገረበት ብርሃነ መለኮቱ ከተገለጠበት ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ፣ ሙሴና ኤልያስ ከተገኙበት በዚያች ቦታ እኛም እንቆማለን። አሁን እንደምታዩት ከዚህ ከተራራው በታች አርማጌዲዮን የሚባለው ለጥ ያለው ሜዳ ይታያል። በማዶ ደግሞ በዚያኛው በኩል ደግሞ አርሞንኤም ተራራ ይታያል። ታቦርና አርሞንኤም በስምህ ደስ ይላቸዋል የሚለው የነቢየ እግዚአብሔር የቅዱስ ዳዊት ትንቢት ዛሬ የተፈጸመበት እዚህ ነው። አሁን የታቦርን ተራራ እየተጠማዘዝን እየወጣን ነው ወደ ላይ። ከግሩፑ የመጀመሪያዎቹ ተጓዦች ደብረ ታቦር
ከመንገዱ መጥበብና መጠማዘዝ የተነሳ በጣም አደገኛ ቦታዎች አሉ፣ ከርቮች አሉ። ግን እጅግ በጣም ደስ የሚል ነው። በተለይ ዛፎቹ፣ በተለይ ጥቅጥቅ ያለው ጫካ እንዴት ደስ እንደሚል። አሁን ወደ ግቢው ደረሰ። አማን በአማን አማን በአማን ተሰብሃ አማን በአማን አማን በአማን ያዕቆብን ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር አማን በአማን አማን በአማን ተሰብሃ አማን በአማን አማን በአማን ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር ተሰብሃ በደብረ ታቦር ቀኑ ደረሰና ሊፈጸም ትንቢቱ በታቦር ላይ ታየ ግርማ መለኮቱ በደመና ውስጥ አብ መሰከረ የምወደው ልጅን እርሱን ስሙት አለ። ተገለጸ በደብረ ታቦር ተገለጸ በደብረ ታቦር እውነት በእውነት ተገለጸ እውነት በእውነት እውነት በእውነት ተገለጸ በደብረ ታቦር ተገለጸ በደብረ ታቦር ተገለጸ በደብረ ታቦር ተገለጸ በደብረ ታቦር ሁለቱ ከነቢያት ሙሴና ኤልያስ ከሐዋርያት ጴጥሮስ ያዕቆብ ዮሐንስ ሁሉም እያዩት መልኩ ተለወጠ የመለኮት ኃይሉን በታቦር ገለጠ። ተሰብሃ በደብረ